ውድ የቻናሌ ቤተሰቦች እንዴት ሰነበታችሁ? እኔ ሃይማኖት ነኝ። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እና እንዲሁም የደወል ምልክቷን በመጫን ቤተሰብ ይሁኑ። እንግዲህ በባለፈው ቪዲዮአችን እንደነገርኳችሁ አንድን ቢዝነስ ካርድ ሰርተናል። እንግዲህ የሱን ግልባጩን ደግሞ ዛሬ ሰርች ማሳያችሁ ይሆናል። አብራችሁን ቆዩ። እንግዲህ በቅድሚያ የምናደርገው የሚሆነው ፎቶሾፓችን ልክ በዚህ መልኩ እንከፍታለን ማለት ነው። እንግዲህ እስኪ ከፍት ትንሽ ጊዜ ይወስዳልኝ። እንግዲህ እኔ የምጠቀመው አዶቤ ፎቶሾፕ CS3 ነው ማለት ነው። አዶቤ ፎቶሾፕ CS3 ደግሞ በተለይ ለጀማሪዎች በጣም ጥሩ ነው። ከዛ በቀጥታ በባለፈው የሰራነው አለ፣ እሱን ነው እንግዲህ በቀጥታ አስገብተን በዛ መንገድ የምንሰራው፣ ምክንያቱም የዚህን ግልባጭ ስለሆነ የምንሰራው ማለት ነው። ስለዚህ ከለሩ እንደገና ደግሞ እዚህ ጋር የምንጠቀማቸው አንዳንድ ሸፖች ከዚህ ጋር ማች ማድረግ ስላለባቸው እኔ ደግሞ ማለትም እንደዛም ማች የሚያደርጉም ስለሆነ የምሰራው እሱን አስገባለሁ። ከዛ በቀጥታ እሱን ካስገባው በኋላ አዲስ ላየር እንፈጥራለን ማለት ነው። ራሱን የቻለ አዲስ ሳይዝ ያለው አዲስ ላየር እንፈጥራለን። እሱን ላየር እንዴት ነው የምንፈጥረው? በቀጥታ ወደ ፋይላችን እንሄድና ኒው ላይ እንገባለን። ከዛ በኋላ እዚህ ጋር እንግዲህ ፒክስል ይላል፣ እሱን ወደ ኢንች እንቀይራለን። ቀጥታ እንግዲህ ምክንያቱም ሳይዙም ይመጣልን በሴንቲሜትር 8.8 ምናምን ነው፣ ግን በኢንች ነው የምሰራውን ኢንች ላይ እናደርጋለን። ከዛ 3.5 በ2 ኢንች የሆነ ላየር ነው የምንፈጥረው። ስለዚህ 3.5 በ2 ኢንች። ሪዞሉሽን ደግሞ ሁልጊዜም እንግዲህ 300 ነው የምንጠቀመው ብያችኋለሁ። ሴንቲሜትር ላይ እናደርግና 300 እንለዋለን። ከዛ 300 ከዛ እዚህ ጋር ደግሞ ከለር ሞዱ ላይ ክሊክ ታደርጉና እኔ እንግዲህ RGB እንጠቀማለሁ። ፕሪንት ሲሆን በእርግጥ CMYK ነው የምንጠቀመው፣ ግን ሚዲያ ላይ የምናወጣው ሲሆን እሱ RGB እንጠቀማለን። ይሄ ባይቱ ደግሞ ሁልጊዜም 8 ነው የምንጠቀመው፣ ምክንያቱም እዛ በላይ ያለ ከተጠቀምን ላርጅ ሳይዝ ስለሚሆን ፎርማቱ JPG ላይ ሴቭ አይሆንልንም ማለት ነው። ከዛ ኦኬ እንላለን። ልክ እንግዲህ እንደምታዩት ላየራችን በዚህ መልኩ ፈጥረናል። ከዛ በቀጥታ እዚህ ጋር ይህን እናስተካክልና ልክ በቀጥታ ታች ላይ ክሬት ኒው አጀስትመንት ሚላለ እሷ ይቺ ማለት ናት የምታዩት። እዚች ጋር ክሊክ እናደርጋለን። ከዚች ጋር ልክ እንደዚህ ክሊክ አደረግን በኋላ ዛሬም ልክ ግራዲያንት ነው የምንጠቀመው ማለት ነው። ስለዚህ ግራዲያንት ላይ ክሊክ እናደርጋለን። ግራዲያንት ላይ ክሊክ አደረግን በኋላ ይችን ቀስቷን ክሊክ ታደርጋላችሁ። እንግዲህ እንደምታዩት ሁለትና ከዛ በላይ የሆኑ ከለሮችን ይዟል። ይህን የምትፈልጉት ይህንም ይህንኛውንም ልክ ከነዚህ መርጣችሁ እናንተ መጠቀም የምትፈልጉት ካለ መጠቀም ትችላላችሁ ማለት ነው። እኔ ግን የመጀመሪያውን መርጥና ራሴ ክሬት ስለማደርግ ከዛ እዚች ጋር ክሊክ ታደርጋለች ጠርዟን። ከዛ እዚህኛው በባለፈው የሰራነው ላይ ትመጡና ልክ እስክሪብቶ የምትመስል ቀስታለች፣ እሷን ክሊክ ስናደርጋት ታች ላይ እንደምታዩት እዚህ ጋር ከለሩ ተቀይሯል ማለት ነው። ከዛ ይህንን ኦኬ ብለን እንወጣና አሁንም እዚህ ጫፍ ላይ ያለችውን ነጯን ፓርት ክሊክ አድርገን አሁንም እዚህኛው ላይ መተን እንደዚሁ ክሊክ እናደርጋለን። ከዛ ኦኬ እንላለን። ይህንኛውንም ኦኬ እንላለን። ከዚህ ጋር እንደምታዩት አንግሉን ልክ እንደዚህ አሽከርክረን እንደምታዩት ላይቱን ወደ አንድ በኩልሽ እናደርገዋለን ማለት ነው። እኔ ወደምፈልገው አቅጣጫ አደርገዋለሁ። ከዛ ኦኬ ይህንን ካደረግን በኋላ አሁን እንግዲህ ቀጥታ አዲስ ሸፕ መፍጠር አይጠበቅብንም። ስለዚህ የዚህኛውን ጎትተን ልክ በዚህ መልኩ ወደዛኛው እንወስዳለን ማለት ነው። ልክ እንደምታዩት አሁን እንግዲህ ጫና አድርጌ ጎትቼ እዚህ ጋር ወስጄዋለሁ። ይህን እንደዚህ ካደረግኩኝ በኋላ ልክ እንግዲህ ወደ ጎን በሙቭ ቱል ነው እያንቀሳቀስኩት ያለሁት። ሙቭ ቱል ነክታችሁ ልክ እንደዚህ መጎተት ነው። ልክ እንደዚህ እንጎታለን። ከዛ ግን አልትን እየተጫናችሁ ብትጎትቱት በሁለቱም አቅጣጫ ስለሚስብልን ያፋጥንልናል ማለት ነው። ከዚህ ጋር እንግዲህ ቅርጹን በዚህኛው ማች የሚያደርግ አድርገን እናስተካክላለን። ልክ ዋርፕን ተጠቅሜ ልክ እንደዚህ ትንሽ ከፍ ከዚህኛው ላይ ትንሽ ልክ በዚህ መልኩ እንደዚህ እናስተካክላለን። ልክ እንደዚህ ኢንተር እለዋለሁ። ከዛ አልትን ተጭኜ ኮፒ አደርገዋለሁ። እንግዲህ ኮፒ ካረኩት በኋላ እንዳያችሁት አሁንም ሶስተኛ እንደገና አሁንም ሌላ አልትን
ኮፒ ያደርጋለሁ። እንግዲህ 3 ላየር እዚህ ጋር እንደምታዩት እንግዲህ 3 ነው ሸፖቹ ማለት ነው እንግዲህ እንደምታዩዋቸው። ከዛ የመጀመሪያው ላይ ክሊክ አረግና እንዳያችሁ ታችኛው ላይ ከለሯን እዚህኛው ላይ መታችሁ ክሊክ ስታደርጉት የዚህኛውን ከለር ይይዛል ኢንተር። ከዛ ሁለተኛውም ላይ ክሊክ አድርጋችሁ እንደገና እዚች ጋር ሸፖን ክሊክ ታደርጉና እዚች ጋር መታችሁ እንደገና አሁንም የዚህኛውን ከለር እንዲይዝ ኦኬ እንለዋለን። ከዛ ሶስተኛው ያው የራሱ ያለው ስለሆነ ብታረጉትም አይቀይርም በዛ እናደርጋለን። ከዛ ትንሽ ከፍ እናደርጋለን ኢንተር። ከዛ የታችኛዋንም ልክ ትንሽ ዝቅ እናደርጋለን። ከዛ ኢንተር እንላለን። በቃ በዚህ መልኩ ካስተካከልን በኋላ ኢንተር እንላለን። ከዛ በኋላ አሁን እንግዲህ ሻዶው እናስተካክላለን። ድሮፕ ሻዶው በባለፈው እዚህኛው ላይ የተሰራውን ስለሆነ ጎትተን ያመጣ ነው። ቀጥታ ዳብል ክሊክ አድርገን መግባት እንችላለን። ልክ እዚህ ጋር ትንሽ እንደዚህ እናስተካክላለን። ዙም እናድርግና እንዲታየን በደንብ። ከዛ እዚህ ጋር መታችሁ ራይት ክሊክ አድርጋችሁ መግባት ትችላላችሁ። ዳብል ክሊክ ስታደርጉትም ያስገባችኋል። ምክንያቱም የባለፈውም በቲኤፍ መልኩ አስቀምጠን ስላስገባን ማለት ነው። ከዛ እዚህ ጋር ልክ እንደዚህ እናስተካክላለን። እነዚህ ሳይዙንም ትንሽ ጨመር እናደርጋለን። ከዛ እዚህ ጋርም እንደገና ዳብል ክሊክ አድርገን እንገባለን። አሁንም ይሄንን ትንሽ ሰብ እናደርግና እንደዚህ በቃ ከዛ ኦኬ። ከዛ ይሄኛውንም አሁን ዳብል ክሊክ አድርገን ድሮፕ ላይ እንገባለን። ልክ ድሮፕ ላይ ከገባ ይሄንም ትንሽ ጨመር አድርገን ልክ በዚህ መልኩ እናስተካክላለን ማለት ነው። ልክ እንደዚህ ካስተካከልን በኋላ እንግዲህ እንደምታዩት ይህንን ይመስላል። ከዛ ሎጎ ነው የምናስገባው። ሎጎአችን እናመጣለን። ልክ ሎጎአችን ካመጣን በኋላ ልክ እንደምታዩት እንደዚህ እናስተካክላለን። ከዛ አልትና ሽፍት ልክ ኮንታጭን ይዘን ልክ እንደዚህ እንጎትተዋለን። ትንሽ ጨመር እናደርገዋለን። ልክ እንደዚህ በቃ እናስተካክልና ከዛ ኢንተር። በቃ በዚህ መልኩ አድርገናል። አሁን እንግዲህ እዚህ ጋር የምናስገባው ምንድነው የቀረን ሎኬሽን፣ ስልክ ቁጥር ወይም ደግሞ የተለያዩ ዌብሳይቶችን እናስገባ ከሆነ እነሱን እንዴት እናስገባለን? ልክ እዚህ ጋር አምጥቻለሁ። ይሄን ካመጣው በኋላ የዚህ እንግዲህ ኮት ሙሉ ካስገባ ነው እስከነ ባክግራውንዱ ነጩ ነው የሚገባልን። ስለዚህ ይህንን ባክግራውንዱን ዲሊት ለማድረግ ቀጥታ ሴሌክት ላይ እንሄዳለን። ከለር ሬንጅ የሚላል እሱን ክሊክ እናደርጋለን። ከዛ ነጩን ላይ ክሊክ ስታደርጉት እዚህ ጋር እንደምታዩት ነጩን ብቻ ሴሌክት ያደርገዋል። ከዛ ባክግራውንድ የሚለው ላይ መታችሁ ዳብል ክሊክ ታደርጋላችሁ። ከዛ ኦኬ። ከዛ ዲሊት ቀጥታ ኪቦርዳችሁ ላይ ተነካላችሁ። ከዛ ኮንትሮል ዲን ተጭናችሁ ዲሴሌክት ታደርጋላችሁ ማለት ነው። ከዛ ይህ እንደምታዩት ጥቁሩን ፓርት ሴሌክት አድርጋችሁ ጫን አድርጋችሁ ወስዳችሁ እዚህኛው ላይ ተለቃላችሁ ማለት ነው። ልክ እንደዚህ እናስተካክላለን። እንደዚህ ካስተካከልን በኋላ ከዛ በኋላ ልክ ኢንተር እንላለን። ልክ ይህን ካስተካከልን በኋላ እዚህ ጋር እንግዲህ እንደምታዩት ፎን ኔም እነዚህን ቀጥታ ፎን የሚለውን ወይም ኔም የሚለውን ደልተን የባለቤቱን ስም እናስገባለን። ስልክ ቁጥሩም ላይ እንደዛው ቀጥታ ስልክ ቁጥር እንጽፋለን። ኢሜይሉንም እንደዛው፣ ዌብሳይቱንም እንደዛው፣ ሎኬሽኑንም እንደዛው እናስተካክላለን ማለት ነው። በራሳችን እንጽፋለን። ይህ ውክሎቹ ልክ እንደ ውክል ተጠቅመን ማለት ነው። እና እንደዛ ካረግን በኋላ ቀጥታ ይህንን እንግዲህ እኔ አሁን መጻፍ እናንተን ለማሳየት ስለሆነ አይጠበቅብኝም። ስለዚህ እኔ አሁን ላይ ስም ወይም ደግሞ የድርጅቱን ስም መጻፍ ብፈልግ ቀጥታ እሱን ነው ጽፌ የማሳያችሁ የሚሆነው። በቀጥታ ታይፕ ቲ ላይ ትሄዳላችሁ። ቀጥታ እዚህ ጋር መታችሁ ክሊክ ታረጋላችሁ። ልክ እንደዚህ ክሊክ አረጋችሁ በኋላ ከዛ እዚህ ጋር እንጽፋለን ማለት ነው። ፎንት እንቀይራለን። እኔ አሁን ያለውን የራሱን ፎንት እጠቀማለሁ። ከዛ መጽፈው እንግዲህ ኤምኤች ዲዛይን ብዬ ነው መጽፈው ማለት ነው። ስለዚህ ኤምኤች ዲዛይን ብዬ እጽፋለሁ ማለት ነው። እንግዲህ ይህንን ከጻፍኩ በኋላ ኢሜጅ ዲዛይነር ብዬዋለሁ። ከዛ አልትንና ሽፍትን እኩል ተጭኜ ይዤ እንደዚህ ጎትተዋለሁ። ይህ እንደዚህ ከጎተትኩ በኋላ አስተካክላለሁ። ከዛ ይህን ሴሌክት አረገዋለሁ። ቆይ ይቅርታ፣ ይህንን ሙቭ ቱል ላይ መጥቼ ኮፒ አረገዋለሁ። አልትን ተጭኜ ይዤ እዚያ ፊት ከለሩን ቀይረዋለሁ። ከለሩን እዚህ ጋር ክሊክ ታረጉና ልክ እንደምታዩት እንቀይረዋለን። ከዛ በኋላ አልትን ተጭኜ ይዤ ይህንን ኮፒ አረገዋለሁ። ከዛ ታይፕ ቲ ላይ መጣችሁ ይሄኛውን ሴሌክት አርጋችሁ ዲሊት፣ ከታችኛውም ትመጡና ይሄኛውን ሴሌክት አርጋችሁ እንደገና ዲሊት፣ ከዛ
ሙቭ ቱል ላይ መጣችሁ ልክ እንደዚህ እናስተካክላለን ማለት ነው። ከዛ ዲዛይን የምትለዋንም ዲዛይነር የምትለዋንም ልክ በዚህ መልኩ እናስተካክላለን ማለት ነው። እንግዲህ ይህን ካደረግን በኋላ እንግዲህ ለኤምኤች ለሚለው ራሱን የቻለ አንድ ላየር እንፈጥርለታለን ማለት ነው። ባክግራውንድ ማለት ነው። እሱን እንዴት ነው የምንፈጥርለት? እዚች ጋር ቱልባሩ ላይ መታችሁ እዚች ጋር ክሊክ አድርጋችሁ ከላይ አራት ማዕዘኗን ክሊክ ታደርጉና ከዛ እዚች ጫን አድርጋችሁ ይዛችሁ በዚህ መልኩ ሴሌክት እናደርገዋለን። ልክ እንደዚህ ሴሌክት ካደረግን በኋላ ወደታች እንጎትተውና ልክ እዚህ ጋር እናስቀምጠዋለን። ከዛ ይህን እንደዚህ ካደረግን በኋላ ትንሽ ጠርዝና ጠርዙን በሙቭ ቱል በመጠቀም እናስተካክላለን። ልክ እንደዚህ ትንሽ ከፍ በቃ ይህን ካደረግን በኋላ ከዛ ከለር ነው የምንቀይረው። ከለሩን እዚህ ጋር ክሊክ አድርገን ልክ መተን እዚህ ጋር ክሊክ እናደርጋለን። ከዛ ጽሁፉን እንቀይራለን። ጽሁፉን ደግሞ እዚህ ጋር ገብተን ልክ እንደዚህ እዚህ ጋር ክሊክ አድርገን እንደዚህ እንቀይራለን። ልክ ይህን ካደረግን በኋላ ከዛ እናስተካክላለን ቦታውን። እዛ የታችኛውንም እንደዚህ እናስተካክላለን። ይህን ትንሽ ሳብ እናደርገዋለን። ቆይ እንደዚህ ስላላማር ጠበብ እናደርገዋለን ማለት ነው መልሰን። ስለዚህ እኛ የምንፈልገው ቅርጽ እስኪመጣልን ድረስ ማስተካከል ይኖርብናል ማለት ነው። ከዛ ይህን እንደዚህ ካስተካከልን በኋላ ከዛ በቀጥታ ኪዋር ኮድ ማስገባት እፈልጋለሁ። ስለዚህ እሱን አሁን ከአስቀመጥኩበት ፎልደር እጃ አመጣለሁ ልክ እንደዚህ። ከዛ ጎትቼ እዚች ጋር አስቀምጠዋለሁ። ልክ ይህን ሙቭ ቱሉን በመጠቀም አልትና ሽፍትን ተጭኜ ይዤ ነው ዝቅ ያረኩት። ከዛ ይህን ቦታውን እንቀያየራለን የምንፈልገው ቦታ ላይ ካረግን በኋላ ከዛ ይህን ካረግን በኋላ እንግዲህ በዚህ መልኩ እንደዚህ ቆንጆ አድርገን ሰርተናል ማለት ነው። ስለዚህ ይህንን ካስተካከልን ምንም የቀረን ነገር የለም። ቀጥታ ሴቭ የምናደርግ ይሆናል። ሴቭ ደግሞ የምናደርገው እንዴት ነው? ኮንትሮል አልት ኤስን ተጭነን ሴቭ አስ ማለት እንችላለን። ወይም ደግሞ በቀጥታ ፋይላችን ላይ በመሄድ ሴቭ አስ ሚል ታች አለ። እሱን ክሊክ አድርገን እዛ ፎልደራችን ውስጥ ፎርማቱን ጄፒጂ እናደርጋለን። ሪኔሙን ደግሞ እኔ አሁን ኤምኤች ለዋለሁ። ኤምኤች ስለው እዚህ ጋር ተመሳሳይ ስላለው ጀን ጨምርበትና ሴቭ ላለሁ ማለት ነው። ከዛ በኋላ እዚህ ጋር ኦኬ ለዋለሁ። ልክ በቃ በዚህ መልኩ ስራችን አጠናቀናል ማለት ነው። እንግዲህ ውድ ተመልካቾች ይህንን አስመስለን ቆንጆ አድርገን ሰርተናል። በዚህ ቻናል አዳዲስ ስራዎችን ስለምታገኙበት ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ መሆናችሁ እንዳትረሱ። አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። መልካም ጊዜ